ጠቅላይ ሚኒስትር አብይ አህመድ ከጀርመን መራሄ መንግስት ጋር ለመወያየት ያቀረቡት ጥያቄ ውድቅ እንደተደረገባቸው ተነገረም። ጠቅላይ ሚኒስትሩ ከጀርመን መንግስት ጋር ለመገናኘት ያቀረቡት ጥያቄ ውድቅ ቢደረግባቸውም ወደ አውሮፓ በተጓዙበት ወቅት በበርሊን ውስጥ በተካሄደ አንድ የወንጌላውያን ስብሰባ ላይ ንግግር ማድረጋቸው ግን ታውቋል። 7 ሀገራት ለመጎብኘት አስበው 7 ቀናትን በአውሮፓ የቆዩት ጠቅላይ ሚኒስትር አብይ ከጣሊያንና ፈረንሳይ ውጭ ያስተናገዳቸው መንግስትም አላገኙም። ከጀርመን መራሄ መንግስት ጋር ለመገናኘት ጥያቄ ያቀረቡት ጠቅላይ ሚኒስትር አብይ ከበርሊኑ አስተዳደር አዎንታዊ ምላሽ አልተሰጣቸውም የሚሉት ምንጮች አዲስ አበባ በሚገኘው ኤምባሲ በኩል ተደጋጋሚ ሙከራ ማድረጋቸውን አሳውቀዋል። እሳቸው ግን ወደ በርሊን የሚያደርጉትን ጉዞ አልሰረዙም። በዛውም ሄደው ስለ ወንጌል ሊወያዩ በተሰባሰቡ መድረክ ላይ ተሳተፉ ይላሉ። በዚሁ መድረክ ላይ ከወራት በፊት በእርሳቸው የበላይ ጠባቂነት የሚመራው የወንጌላውያን ህብረት ወደ አዲስ አበባ ጋብዟቸው የነበሩት ፍራንክሊን ግርሃም የተገኙ ሲሆን ሰዎችን በማንነታቸውና በፖለቲካዊ አመለካከታቸው ብቻ እንዲገደሉና እንዲታሰሩ ትዕዛዝ ሲሰጡ የሚውሉት ጠቅላይ ሚኒስትሩም በበርሊኑ የወንጌላውያን መድረክ ላይ ግን ፍቅር፣ ዘርና እምነት የማይገድበው ርህራሄና ቤዛነትን ለማጎልበት ክፍፍልንም ለማስቀረት የሚያገለግል ነው ሲሉ ተሰምተዋል። እኛ የክርስቶስ ተወካዮች ፍቅርን በተግባር የምናሳይ የምድር ጨዎች መሆን አለብን ያሉት ጠቅላይ ሚኒስትር አብይ በሀገራቸው ከዚህ በተቃራኒ ነገር የሚያደርጉበትን ምክንያት ግን አላነሱትም። የሀገራቸውን ህዝብ እርስ በርሱ እንዲጋደልና እንዲፈናቀል ወደ ማጎሪያ ማዕከላትም እንዲገባ እያደረጉ ያሉትና ሲያደርጉ የቆዩት ጠቅላይ ሚኒስትር አብይ ስለ ዓለም ክፍፍልና ስለ ወንጌል አስፈላጊነት ሲናገሩ እንደነበርም ነው የተዘገበው። የሀገራቸውን ወጣቶች ተስፋ ሳጥተውና ለስደትና ለሞት እየዳረጉ የሚገኙት ጠቅላይ ሚኒስትሩ ዓለማችን ተስፋ አጣለች፣ ተስፋም ያስፈልጋታል፣ ወንጌልን በማስተማር ሰላም ማምጣት ይገባናል ሲሉ መናገራቸው ነው የተዘገበው።